እንኳን ደህና መጣችሁ ሳይድማን ከሚስተር ቢስት ቡድን። ውድድሩ የሚጀመረው ከሚስተር ቢስት ቡድን ነው። የመጀመሪያውን ውድድር ማን ነው የሚያደርገው? አንድ ሰው ምረጡ። እኔ አደርገዋለሁ። የመጀመሪያው ውድድር የእንጀራ ማር ይባላል። የተለያዩ ክፍሎችና በጣም ብዙ በሮች አሉ። እነሱም ሙሉ ተሻግረው ወደዛኛው ማለፍ ነው። በመሃል ደግሞ የሚይዙ ክንቦች አሉ። ውድድሩን ለመጨረስ የፈጀባችሁ ሰዓት ተደምሮ ዝቅተኛ ሰዓት ያለው ቡድን አሸናፊ ይሆናል። ልክ አይነን እንደከፈትክ ሰዓት መቁጠር ይጀምራል። ዝግጁ ነህ? እሺ፣ እኔ ዝግጁ ነኝ። 3 2 1 መልካም እድል ጂሚ። እየሄደ ነው። ሂድ። በቀኝ በኩል በቀኝ። እሬ ሰውዬ በጣም ፈጣን ነው። በፍጥነት ሊጨርሰው ነው። ጨረሰው እኮ። ንቦቹ የታለ ያዙት? እረ በለው። ይሄ በጣም ቀላል ውድድር ነው። 8.5 ሰከንድ ነው የፈጀበት። ምርጥ ስራ። እኛ በ8 ደቂቃም ከጨረስነው አሪፍ ነው። እስኪ እንሞክራለን። ቻናሉን ሰብስክራይብ ያላረጋችሁ አሁኑኑ ሰብስክራይብ አድርጉት። አሁን ሳይድማን የእናንተ ተራ ነው። እኔ ሄዳለሁ። እኔ ነኝ የሚወዳደረው። 8 ሰከንዱን ማሻሻል ትችላለህ። በርታ። ጄጄ ውድድሩን ከጨረሰው ራሱ በጣም አሪፍ ነው። ጄጄ ዝግጁ ነህ? አዎ። በጣም መፍጠን አለብህ። 8 ሰከንድ ነው የምታሻሽለው። 3 2 1 ጀምር። በል ጄጄ። ውድድሩን ጀምሯል። ወይኔ በንቦቹ ተይዟል። ወይኔ። በል ጄጄ በል። የሚመስለው ግን ሁሉንም በሮች እየገነጠላቸው ነው። በሮቹ በጣም እየጮሁ ነው። ወደዛ ሂድ። እዚህ ቦታ ላይ በጣም እንደሚቆይ ያስታውቃል። ምናልባት ምግብና ውሃ ውስጥ ማዘጋጀት አለብን። ወይኔ ልቀቀኝ። እየደረስክ ነው። በዚህ ነው። ወይኔ። በእርግጠኝነት ያልነካው በር የለም እስካሁን። ወይኔ ፈጣሪ። ቆይ። በሩን ገንጥሎት ነው የወጣው። በትክክለኛው በር አይደለም። ተመለሰ ግባ። ተመለስ። በጣም ይገርማል። አሁንም ሌላ በር ገንጥሎ ወጥቷል። ትክክለኛው በር አይደለም። በር መገንጠል አቁም። ከፍተህ ውጣ። ተቃርበዋል። ለመጨረስ ተቃርበዋል። አዎ በትክክል። ምናልባት ለሱ የተሳትፎ ሽልማት ብትሰጡት ጥሩ ነው። 1 ደቂቃ ከ16 ሰከንድ ቆይተሃል። ወይኔ። ውድድሩ ላይ ስላዝናናን ትንሽ ሰከንድ ቀንስለት። እሺ አደርገዋለሁ። 56 ሰከንድ ይሁንልህ በቃ። እሺ ሳይድማኖች፣ ቀጣይ ማን እንዲወዳደር ነው የምትፈልጉት? የሆነ ቀልጠፍ ያለ ሰው ያስፈልገናል። ብልጥ የሆነ ሰው፣ ቀጠን ያለ ሰው። በቃ ቪክ ነው። ቪክ በል። እጥፍ እያልኩ ነው የምሄደው። ተው፣ መፍጠን ብቻ ነው ያለብህ። 3 2 1 ጀምር። በል ሂድ። አሪፍ መንገድ ላይ ነው ያለው። አሁን ተረኛው ቪክ ነው። ከሳይድማን ቡድን በጣም ብልጡና ጎበዝ ተብሎ ነው የተመረጠው። ግን አሁንም ቢሆን አይደርስበትም። የጂሚን ሰዓት አሁን አልፎታል። ጥሩ አካሄድ እየሄደ ይመስላል። ምንም ድምፅ ስላላወጣ ንቦቹ የት እንዳለ አላወቁትም። ወይኔ ንቦቹ አይተውታል። ወይኔ ልቀቀኝ። ሩጥ ቪክ። ልቀቀኝ። ልክ አይደለም። ተመልሰ ግባ። በገባበት በኩል ነው ተመልሶ የመጣው። ንቦቹ በሙሉ እሱ ላይ ጠንክረዋል። ወይኔ በሩ ጋር ሲደርስ በ2 ንቦች ተይዟል። እሺ ቪክ ና ወደ ቦታ። ቪክ ለመፍጠን ሞክሮ ነበር፣ ግን የፈጀበት 1 ደቂቃ ነው። ስለዚህ አንድ ላይ 1 ደቂቃ ከ56 ሰከንድ። የእነሱ 1 ደቂቃ ከ56 ሰከንድ ነው፣ የእኛ ደግሞ 8 ሰከንድ። ክሪስ ሰከንዱን የበለጠ ታሻሽለዋለህ። ለእነሱ ሞራል ትንሽ ቀነስ እናድርገው። ናሺ ወደዚህ ክሪስ። እነሱ የሚያደርጉትን እያየን ነው። እንዴት ነው አንተ 8 ሰከንድ ብቻ የወሰደብህ? እሺ ክሪስ ዝግጁ ነህ? አዎ ዝግጁ ነኝ። እንደምንም ብለህ ከ1 ደቂቃ ከ48 ሰከንድ በፊት መግባት አለብህ። የማደርገው ይመስለኛል። 3 2 1 ጀምር። ፍጠን። አሁን መሃል ላይ ደረሰ ይመስላል። ወይኔ ታፍኖ ተይዟል። ትልቅ ንብ ነበር። 2 ንቦች መሃል የገባ ይመስላል። ወይኔ ወዴት ነው መሄድ ያለብኝ? መውጫ ጋር ደርሶ ነበር። በል ክሪስ ታደርገዋለህ። በል ንቡ ጎትተው። ንቦቹ በጣም ከባድ እያረጉብኝ ነው። ወዴት ነው መንገዱ? አዎ አገኘሁት። በቃ አሁን ውጤቱን እናገራለሁ። ማንን እንድል ጠብቃችሁ ነው? የሚስተር ቢስት ቡድን።
ቀጣዩ ውድድር የሚሆነው በር መሰባበር ነው። ከሁለቱም ቡድን ሁለት ሰዎች ይወጣሉ። እናም ከተደረደሩት 4 በሮች መሃል አንዱ ብቻ ነው የሚሰበረው። እሱን መርጦ ሰብሮ ወደ ቀጣይ ማለፍ ነው። ስለዚህ ቀድሞ መጨረሻ ላይ የሚደርሰው ቡድን ነው አሸናፊ የሚሆነው። 3 2 1 ጀምሩ። እንሂድ። ና በዚህ በኩል ይሄ ተሰብሯል። ቪክ እየሄድክ ና ያው በዚህ ተሰብሯል። ቪክን ተከተለው። ምን እያደረክ ነው? ኑ በዚህ ተሰብሯል። ወይኔ ፈጣሪ! ራስን ወሩረው ክሪስ። ና በዚህ ክሪስ። ጂሚ ቶሎ በሉ እንጂ። በልጅ ላለሁ ሂድ ክሪስ። አይሆንም። ይሄማ ፋውል ነው። እኛ አሸንፈናል። ክሪስ ነው ቀድሞ የወጣው፣ አሸንፏል። አረ ቪክን እኮ ጂሚ ይዞት ነው። ወይኔ ጦርነት ላይ ነበርኩ። እጄን አሞኛል። ደረቁን ግድግዳ መትቼበታለሁ። ቆይ ሰዎች ለመሸነፍ ነው እንደምትወዳደሩት? ምንድን ነው የተፈጠረው? እሺ አሁን 3 2 1 ጀምሩ። ኖላን አግኝቶታል። ና በዚህ ና። አዎ ና በዚህ ና። ግፉና መንገድ አስቷቸው። አይሆንም። እሱን ተከተለው። እንዴ 3 በተከታታይ አግኝቷል በመጀመሪያ ሙከራው። ኖላን ያሸነፈው። ሳይድማኖች ውድድሩን አልቻሉትም። እንዴ በተከታታይ እኮ በሩን ከፍቶ እየሄደ ነበር። እኔ እያደረኩ የነበረው ከኋላቸው ሆኜ እነዚህ ሰዎች ያገኙታል ወይስ አያገኙትም የሚለውን ነበር የምጠብቀው። አረ ሰላም በለው። በጣም ብዙ ገንዘብ ነበር ያወጡበት ይሄን ነበር። እኛ ግን ሰባበር ነው። ስለዚህ ኖላን ነው አንደኛ የወጣው። ሁለተኛ ማን ነው የወጣው? ሁለተኛ የወጣው ሰው አያስፈልገንም። ዋናው አንደኛ በወጣ ነው። አንድ ነገር ልናገር፣ ይሄ ነገር ውድድር ራሱ አይደለም። አዎ ብቻችን እየጮትን ነው። እሺ የዚህኛውም ዙር አሸናፊ የሚስተር ቢስት ቡድን። እንቀጥል። የምር እየደበረኝ ነው። አዎ አረ በጣም ይደብራል። ቀጣይ ውድድር የሚሆነው በሳይክል ነው። ከሁለቱም ቡድን ሁለት ሰው ይወጣል። ከዛም በተዘጋጀውላቸው መንገድ ላይ በመሄድ ቀድሞ የጨረሰ ሰው አሸናፊ ይሆናል ማለት ነው። በሉ ጀምር። ቻለር የሁላ ሰዓት የሙዝ ልጣጭ የያዘው እቺን ለመሞከር ነበር። ሰርቷል። ይሄው ይዞታል እኮ ጉሩን። ቻለር ፍጠን እንጂ እሱ ብቻውን እኮ ነው፣ ሊቀድሙት ይችላሉ። ፍጠን ቻለር ፍጠን። ምንድነው? ኖላን ደረሱብህ። አረ ይሄን ነገር መውጣት አልቻልኩም። ሄደን መግፋት አንችልም እንዴ? አይቻልም። ወይኔ ፈጣሪ። በድጋሚ አሁንም ቻለር ሙዝ ልጣጩን እየወረወረ ነው። ቻለር መድረስ እኮ ትችላለህ፣ እነሱ ቆመዋል። ሄጄ ያግዛቸዋለሁ። እንዴ መሄድ ይቻላል እንዴ? በቃ አንድ ሰው ሄድ። እኔ ሄዳለሁ። ቆይ ወይኔ ደርሼ ነበር። ምንም ማድረግ አልችልም። አሁን ሳይክሌ ተሰብሯል። ጆሽ አግዘኝ እንጂ አግዘኝ። ኖላን ፍጠን። አቦ እናንተ ደግሞ ቶሎ በሉ እንጂ። ኖላን በደንብ እየመራቸው ነው። ቶሎ በል። ኖላን በል። ኧረ እባካችሁ ደክሞኛል። ና እስኪ ግፋኝ። እዚህ ጋር ዳገት አለ። ወይኔ ፍጠን። አዎ አሸንፈናል። ና ግፋኝ። ሃሪ ምን ሆኖ ነው ሳይክልክ? ምን ሆነ? ባክ ተሰብሯል። በቃ ይሄንን ያዝና ቶሎ በል። ቻለር እስካሁንም ገና ከኋላ ነው ያለው። በል ቻለር በል። ስለጨረስክ ራሱ ነጥብ ይኖረናል። ቶሎ በል። ግፋኝ። አዎ ኖላን አግዘው። ቶሎ በል። ፍጠን። አረ እየሞከርኩ ነው። ቶሎ በል እንጂ ቻለር ፍጠን። ወይኔ ደርሶብሃል። ቶሎ በል። እኛ አሸንፈናል። ያሸነፍን ይመስለኛል።
ድጋሚ ቪዲዮን ማየት ያለብን ይመስለኛል። አሁንም በድጋሚ የዚህ ዙር አሸናፊ የሚስተር ቢስት ቡድን። ቀጣዩ ውድድር ጠንክሮ መሮጥ ይባላል። የተወረወረላችሁን ኳስ ትይዛላችሁ። ከዛም ከፊት ለፊት ያሉትን ሰዎች በመሸወድ መስመሩ ማለፍ ማለት ነው። በዚህም በጣም ፈጣን ሰዓት ያስመዘገበው ቡድን አሸናፊ ይሆናል። ካርል ታደርገዋለህ ለኛ ቡድን። ለካርልማ እጃችንን አስገብተን ነው የምንጮተው። ኧረ በለው፣ ይሄማ ንቀት ነው። እጃችንን አስገብተናል። ይሄን ያህል ነው እርግጠኛ ይሆን ነው። በል ፍጠን፣ ሂድ፣ ፍጠን፣ ቶሎ በል ካርል። ይመስለኛል ከመስመር ወጥቷል፣ ግን በጎን አረ አልወጣውም። 1 ነጥብ አስቆጥረዋል። ካሜራቸው በደንብ አያዩም መሰለኝ። 4 ጊዜ ይሆናል ከመስመር ውጭ የረገጠው። ጄጄ ይህንን ለማለፍ ምን ያህል የሚፈጅ ይመስላችኋል? እኔ 5 ሰከንድ ውስጥ ያልፋል ብዬ አስባለሁ። ጄጄ የቻልከውን አድርግ። ይህንን ቢያንስ ማሸነፍ አለብን። በል ጄጄ። አዎ ተጀምሯል። ያዙት፣ ሸፍኑት፣ ቶሎ በሉ። ወይኔ አይሆንም። እሺ ምንድን ማድረግ ያለብኝ? በፍጹም እንዳትሸነፍ። ሰዎች ምን መሰላችሁ? በፍጹም እንዳታሳልፉት። ኖላንም በእርግጠኝነት አፍነው ይዙታል። ጀምር። እዴ ምን አይነት አሯሯጥ ነው? ያዘው፣ ሸፍነው ቶሎ። ወይኔ ይዘውታል። ጆሽ ይዞታል። አሁንም እየታገለ ነው። በል ቀጥል። ሃሪ ዝግጁ ነክ? በል ፍጠን፣ በል አድርገው። ወዴት ሊሄድ ነው? ያዙት። አዎ በእርግጠኝነት ታደርገዋለህ። እኛ ውድድር ላይ በጣም ፈጣን ነህ በሩጫ፣ እዚህም ታደርገዋለህ። በጣም ጥሩ፣ ፍጠን። ያዙት እንጂ ያዙት። በጣም ጥሩ። ቀጣይ ቶቢ ነው። በል ቶቢ። እሱ በጣም ጎበዝ ነው። በእርግጠኝነት ያልፋቸዋል። የስ የዚህ ውድድር አሸናፊ በመጨረሻም ከብዙ ውድድሮች በኋላ አዝነንላቸው የሳይድማን ቡድን አሸንፏል። ሁሌም ቢሆን እነሱ ይህን ጨዋታ ይጫወቱታል። ብናሸንፋቸው በጣም ከባድ ነበር። እስኪ ባስኬትቦል እንጫወት። አይ እንደዛማ አይሆንም። አሁን የመጨረሻ ውድድር ላይ ደርሰናል። ይህን ውድድር ያሸነፈው ቡድን ሙሉ ውድድሩን ያሸንፋል። ቀጣይ ውድድር በጣም ቀላል ነው። በዚህ መንሸራተቻ በመንሸራተት ቀስቱ የሚያሳየው ቦታ በትክክል መቆም ነው። ምናልባት ኃይል በጣም ከተጠቀሙና ብዙ ከነዱት እዚህ ቀዝቃዛ ውሃ ውስጥ ነው የሚገቡት። ይህ ውድድር እንዴት እንደሆነ ላሳያችሁ። ቆይ ጥሩ ነው። ወይኔ በጣም ቀስ እንድትሉ መክራችኋለሁ። እንዴት ነው ውሃው? በጣም ይቀዘቅዛል። እራው በጣም ነው የሚቀዘቅዘው። ወይኔ ስለዚህ ከወደቃችሁ ይሄ ነው የሚከሰትባችሁ። ማን ነው ታዲያ ቀድሞ የሚጀምረው? ሳይድማኖች። በል ጄጄ በል። ፈርቻለሁ። አይ ያን ያህል መጥፎ አይደለም እባክህ በል። በጣም የፈጠነ ይመስላል። ወይኔ ወደ ኋላ ብትቀርም አይቀርልህም። ሂድ ግባ። ወይኔ እንዴት ነው የሚቀዘቅዘው ውሃው። ይህን ውድድር መሳተፍ አልፈልግም። በቃ ይህንን ውድድር እኔ ነኝ የምጨርሰው። ተመልከቱ ምን ያህል በራሴ እንደምተማመን። ጫማዬ ራሱ አላወልቀውም። እሱን የምናየው ይሆናል። 3 2 1 ሂድ። ያዘው። ቸው። ወይኔ ውሃው፣ ወይኔ
ጫማው በስብሷል። በል ሃሪ ታደርገዋለህ። ወይኔ በደንብ እንድዘል ነግረኝ ነበር፣ ግን አበዛኸዋ። እንደዚህ አይደለም። ከሰራኸው እናሸንፋለን። በል አሳነሰው በጣም። በል ቪክ እስኪ አድርገው። ወይኔ ቪክ በጣም ትንሽ ነበር የቀረ። ቀስቱ ያለው እዚህ ጋር ነው። መድረስ አልቻለም። በጣም ትንሽ ነበር የቀረው። ጂሚ እስኪ አግዘኝ ና። ቆይ ለኔ ተውልኝ። ኧረ ተው አታሰቃየኝ እባክህ። በል ታደርገዋለህ። በል አይ እንደሱ አይቻልም። ራስ በፍቃደኝነት እንድትዘል ነው የምፈልገው። እኔ አልገፋም። እስኪ እናያለን። አይደርስም። በእርግጠኝነት አይደርስም። ና አግዘኝ እስኪ ለሁለት ንክፈው። ኧረ ይህን ነገር አንድ ሰው እንኳን ያድርገው። በል እስኪ ታሪክ አድርጎታል። በእርግጥ አድርጎታል፣ ግን ገፍተን እናስገባው ውስጥ። ኑ ቶሎ ኑ። ና ቆይ ፎቶ እንነሳ። በቃ ፎቶ። ቆይ እጅን ደግሞ አንሳዋ ወደዚህ። በቃ ግፉት። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ሃው ዶክመንተሪ ፕላስን ሰብስክራይብ ማድረግ እንዳትረሱ። ቻው።